አባይ በስሩ ሰግዶለት በሚያልፈው አምላክነቱ በሸለቆች ሳይቀር በገነነው ስልጣኑ በበረሃ የናኘው እርምጃው የሚያስፈራ በሆነው በበረከቱ ባሮቹ የሚያድሩለት በተቀደሰው አምላካችን በፊርዓውን ስም ሰንሁት አሁንም በተከበሩ ታላላቅ የጦር መሪዎች መካከል አየው። አንተ የበረሃ ቀበሮ፣ ዛሬም በዚህ ንጉሣዊ ስብሰባ የተገኘኸው አንተ ነህ። አንተን ከሚመስሉት አንዱን ልትልክ ትችል ነበር፣ ግን አንተው ራስህ መጥተህ እዚህ ትዝናናለህ። ሃማን እውነተኛው ሰንሁት ይኸውልህ ፊት ለፊትህ ተገሽሮልሃል። ዛሬ ፊርዓውን እያየ ልትገድለው ትችላለህ። እሱ ራሱ ግደለውና ከንጉሣዊው ቤተ መንግሥት አሰናብተው። ካልሆነ ግን እንደ ልማዳችን በጥርጣሬ መናወዛችን። ቆይ ግን ማንነቱን ማረጋገጥ እችል ይሆን? ሰማያዊ ቸርነት ባንተ ነው። የደቡብ ንፋስ ባንተ ቁጥጥር ስር ነው። የንፋሱን አቅጣጫ የምትወስን ነህ። የሰሜኑ ንፋስ ባንተ ትእዛዝ ንፋሱን ተቀብሎ ወደ ሩቅ ደቡብ ያስተላልፋል። ባሮችህ ባንተ ትእዛዝ ስር ካላደሩና ያንተን ውዴታ ለማግኘት ጠንክረው ካልሰሩ መቼም ቢሆን ከቅጣትህ አያመልጡም። ጌታዬ፣ ቃሩን ቢን ሐሙል መጥቷል። ማን ነው እሱ? ባለ ወርቅ ነው። ታላላቅ የጦር መሪዎች በሚሳተፉበት ጦርነት ወጫቸውን ለመሸፈን የሚያስችል 10 ሳጥን ወርቅ አምጥቷል።
ምን ይፈልጋል? ውሳኔ ነው። የምን ውሳኔ? የሚስጥራዊ ጉዳዮች ኃላፊ እንዲሆን የሚያበቃውን ውሳኔ። የዘር ግንዱ ኢብራዊ ነው። ማንነቱም አይለወጥም። በአገልጋዮችህ ቤት ውስጥ እንደ ውሻ ቁጠረው። ዘሩን እስከ መጨረሻ ቆጥሮ መናገር የማይችል ወዳቂ ዕብራዊ ነው። የሚሰጠው ውሳኔ ከወረቀት ያለፈ አይሆንም። ይህን ውሳኔ ለማሰጠት ለራስህ ምን ያህሉን ወርቅ ወሰንክ? ስምህ በሐሙን የተወሳ ጌታዬ፣ የአምላክህ የሐሙን ባለ ራእይ እጁን በጌታው ሪዝቅ አያስገባም። ጌታው ካሻው የፈለገውን ያህል ወርቅ ይስጠው። ማንነቴም ሆነ ገንዘቤ የአምላኬ የፊርዓውን ነው። አማን ስንት ወሰድ? 8 ሳጥን ወርቅ ለጌታዬ እንዲሆን ማለትም ለሚስር ፋራህ የሰጠውን ወርቅ ያህል ማለት ነው። ለኔ ደግሞ 2 ብቻ። መጀመሪያ ላይ ስለገለጽከው 10 ሳጥንስ? መጀመሪያ ላይ እንደገለጽኩት 10ሩ ሳጥን ለጦር መሪዎች የሚሰጥ ነው። ሌላኛው 10 ሳጥን ወርቅ ግን ከፍተኛ ጥበቃ ተደርጎበት ከጌታዬ ቤተ መንግስት ገቢ ተደርገዋል። 20 ሳጥን? ይሄ ዋጋ ቢስ ኢብራዊ ይህን ሁሉ ወርቅ ከየት አመጣው? ሴተኛ ዳሪዎችን ያሰራል፣ አራጣ ያበድራል፣ ቁማር ይጫወታል፣ ይደልላል፣ ደግሞ ይነግዳል። የማይሰራው ነገር የለም። አሁን የዘረዘርከው ሁሉ ይህን መሰል ስኬት አያስገኝም። ሌላው በኢላት ወደብ አካባቢ የማዕድን ጉድጓድ አግኝቷል ይባላል። ከዚያ ስፍራ ብዙ ነሐስ ያወጣል፣ በውድ ዋጋ ለውጭ ገበያ ያቀርበዋል ነው የሚባለው። ቦታው የሚገኘው በሙት ባህር አካባቢ ነው። በሲና በረሃ አካባቢም የወርቁ ጉድጓድ እንዳገኘ ይነገርለታል። ወርቁን የሚያወጡ በርካታ ባሮችና ባለሙያዎች አሉት። ጥሩ፣ እንግዲያውስ አሁን ያመጣውን ወርቅ በሀገራችን ውስጥ በነጻነት ለሰራበት የሚከፈል ቀረጥ ተደርጎ ይወሰድ። ይህ ስጦታ ወይም መታያ ሊሆን አይችልም። ጥበብ ማለት ይህ ነው። ምንጊዜም ቢሆን ከአምላክ የፊርዓውን ጥበብ ይቀዳል። አሁን እሱ የሚፈልገው እነዚህ ታላላቅ ሹሞች ባሉበት ሹመቱ እንዲጸድቅለት ነው። አስገባው። ብቅ በል አንተ የጌቶች ጌታ። ከኢብራንዮች ጋር በምትገጥመው ጦርነት ሁሉ ድል ካንተ ጋር ነው። በአባቶችህ በረከት ድሉ ላንተ ይሆናል። አንጎራጓሪው በሐሙን የተወሳው ጌታችን ፊርዓውን መወድስህን ተቀብሏል። የጦር መሪዎች በሚሳተፉበት ስብሰባ መክፈቻ ላይ ያሰማኸው መወድስ በቂ ነው። ከዚህ በኋላ የሚከናወነው ስብሰባ የሚካሄደው ማዕረጋቸው ከመኮንን በላይ በሆኑት ታላላቅ መሪዎች ነው። ከተጠቀሰው ማዕረግ በታች የሆናችሁ አዳራሹን ለቃችሁ እንድትወጡ በትህትና ትጠየቃላችሁ።
መቶ አለቃው ጓደኛዬ። ከጢባ መች ተመለስክ ሲሆን? ገና አሁን መድረሴ ነው። ፊትህ ለተመለከተ ግን ከአባይ ሸለቆ ተነስተህ ወደ ምስራቁ በረሃ የተጓዝክ አትመስልም። አንድም የድካም ስሜት አይታይብህ። ለመሆኑ ጉዞ ስንት ቀን ወሰደብህ? 10 ቀን። ይህ ሰው ማን እንደሆነ ታውቃለህ? አዲሱ የሚስጥራዊ ጉዳዮች ኃላፊ ነው። ከፊርዓውን ጋር ለመገናኘት እየጠበቀ ነው፣ ሹመቱን ለመቀበል። ማን ነው ስምህ? ቃሩን ቢን ሐሙለት ተሐጂ ይባላል። ባሪያና የባሪያ ልጅ ነው። ከጎኑ የቆመው ሽማግሌ አባቱ ነው። እናንተ የተረገማችሁ ተንኮለኞች! ከናንተ መካከል አንድ ሰው ይህንን ሳጥን ተሸክሞ ይውጣ። እኮ በሉ ተሸከሙ። ቃሩን አንተ ወደ ቤት ሂድ፣ እኔ እመጣለሁ። ና ሳጥኑን ተሸከም። ተሸከምና ከዚህ ቤት አውጣ። በሰጠህን ዋጋ ላይ አትጨምርልንም? ይህ ሳጥን ከዚህ ቤት ካልወጣ በቀር ድንቡላ አልጨምርላችሁም። ሳጥኑን ካወጣችሁ ግን 40 ግራም ሳይሆን 50 ግራም ወርቅ እሰጣችኋለሁ። በልጅ ተሸከምና አውጣ። ቃሩን በበረሃው ውስጥ ዳጎስ ያለ ስልጣን ያለውን ሰው ተዋወቀው። በዚያ ላይ ደግሞ የፊርዓውን ያጎት ልጅ ሲሆን የሰንሁት ልዩ የግል ጠባቂ ነው። ቃሩን ቢን ሐሙላ ካላስቸገርኩ የተከበረውን የጦር መሪ ሰንሁትን ልትጠራልኝ ትችላለህ? በአክብሮትና በፍቅር እታዘዛለሁ። ከዚህ በፊት የሆነ ቦታ የተገናኘን ይመስለኛል። በኢምራን የስገራ ቤት? በትክክል። ካየሁ ረጅም ጊዜ ቢሆንም ብዙ ለውጥ አይታይብህም። የነብያት ንግግር ያለበትን መጽሐፍት ገዝተህን ነበር አይደለም? እንዳንተ ካሉ የተረገሙ ሽማግሌዎች ጋር ሆነህ ልትገድለኝ ነበር። መሳሪያ ባሊዝ ኑሮ ከዚያ ቤት በሕይወት አልወጣም ነበር። ያማ ያለፈ ታሪክ ነው። አሁን ሌላ ቀን ነው። ልጅ የዛኔ አጥንቱ የሚቆጠር ደቃቃ ሕፃን አልነበር እንዳልገለ የፈራህለት? ያኔ እኮ ሳጥኑን የተሸከምኩት እሱን ትገድልብኛለህ ብዬ ሰግቼ ነው እንጂ ፈርቼህ አልነበረም። ለእሱ ስር ነው ራሴን ያዋረድኩት። አንድ ያለኝ የስሜ መጠሪያ ነው። ነፍስህን በጣም ትወዳታለህ እባክህ። እንዲያው ለመሆኑ አንተ በምን ስራህ ትወሳለህ? በምንም። ይልቁንስ በቀረች እርሜ ብታምንና ትክክለኛው ሰው ብትሆን ይሻልሃል።
ግብፃዊ ሆኖ በአባቶቻችን ሃይማኖት የሚያምን አንተን ብቻ አየሁ። ለእኛ አታስብ፣ ለቀሪ ዘመናችን ዋስትና አለን። እኛ እኮ የነቢያት ልጆች ነን። ስለዚህ የምንቀሰቀሰው ከነሱ ጋር ነው። ይህ እንኳ ያንተ ህልም ነው። የቂያማ ቀን አንድ ነፍስ ለሌላኛዋ ነፍስ አትጠቅምም። ጀነት የምትገባው በራስህ ስራ እንጂ በነቢያቱ ስራ አይደለም። ስራህ መጥፎ ከሆነ መጥፎውን ታገኘዋለህ፣ መልካም ከሆነ ደግሞ መልካሙን ታገኘዋለህ። ሱዩል የተከበርከው የጦር መሪ፣ ወደ ፊርዓውን ስብሰባ ፈጥነህ እንድትመለስ ጊዜ ሳልፈጅ ያለኝ መረጃ ልስጥህ። ገና ግብፅ እንደደረስኩ እህትህን አግኝቼ መልእክትህን አድርሼልሃለሁ። እሷም በጣም ውድ የተባለውን ልብስ አሰፍታ ወደ ካዕባ ልትልክ ቃል ገብታለች። ከዛሬ 10 ዓመት በፊት ይዘነው ከሄድን የበለጠ ያማረ ነው። ከንግስቲቱ ጋር ቆይታ ካደረኩ በኋላ በቀጥታ የሄድኩት ወደ አባቴ ነበር። አባቴ ኢስላምን ተቀብሏል። አጎቴ ናፊ ሙስሊም ሆነ? በግልጽ ነው ማመኑን የነገረኝ። ግን ይህን ጉዳይ ካንተና ከንግስቲቱ በቀር ለማንም እንዳልናገር አስጠንቅቆኛል። ወንድምህን አልንስ እንዴት አገኘው? እሱማ ግብፅ መድረሴን እንደሰማ የእስር ትእዛዝ አወጣብኝ። የእስር ትእዛዝ? ለምን? ስላንተ የማውቀውን ሁሉ እንድነግረው ፈልጎ ነበር። ስለ ወታደራዊ እንቅስቃሴ፣ አንተን ተክተው ስለሚሰሩት፣ አንተን ስለሚመስሉ ሰዎች፣ ሌላም አስሮ በማሰቃየት ሊያናዝዘኝ ፈለገ። እስር ቤት ሳያስገባህ አመለጥክ? አሰረኝ እንጂ። እኔን ባሰረበት ዕለት ሌሊት አላህ እሱን አጠፋው። አልሞተ ነው የምትለኝ? አዎ ሞተ። ንግስቲቱ ጊዜ ሳታጠፋ አስፈታችኝ። በአል ምትክ ደግሞ አባቴን የመንግስት ኃላፊ አድርጋ ሾመችው። ንግስቷ አጎቴ ናፊን የመንግስት ኃላፊ አድርጋ ሾመችው? አዎ፣ ህገ መንግስቱ የሰጣትን መብት ተጠቅማ አደረገችው። ሌሎቹ ሹሞች ውሳኔዋን አጽድቀውታል። ይህ ዜና ለሃማንና ለፊርዓውን ያልደረሰ ከሆነ ልክ ሲደርሳቸው ሁሉንም ነገር ለመቀየር ጊዜ ያጠፉ። ያ ቃሩን የሚሉት የሴተኛ አዳሪዎች አለቃ ወደ እነሱ ጎራ ከተቀላቀለ ነገሩ ሁሉ መበለሻሸቱ ነው። አለቃዬ ተጠንቀቅ! ናረመር አንተን ያደርገኝ ደም በደም ይመለሳል። ማነህና ነው አንተ የሱን ህይወት የምታጠፋ? ማነህና? አንተን እንድገልህ ነው ከቃሙን ያመጣኝ። ስሙ ሰዎች፣ ትመሰክራላችሁ። ናረመር አንተ ነፍሰ ገዳይ! ደም በደም ይመለሳል። ዘንሁት እኔ ሳልኖር ያለምንም ፍርድ የጦር መኮንኖችን ትገላለህ? እነዚህ ባሮች ጥፋተኝነቱን ይመሰክራሉ። ይህ ሰው እኔን እንዲገድል ከቃሙን እንዲመጣ አድርጓል። ማን ነው ይህን ያለው? ሰውየው ራሱ ሕይወቱ ከማለፏ በፊት ተናግሯል። እዚህ ያሉት በሙሉ የሆነውን ሁሉ አይተዋል፣ ሰምተዋል። ይህንን ማን ገደለው? እኮ ማን ገደለው? ለእኔ ብሎ ነው መስዋዕት የሆነው። እኔን ለማትረፍ ተወጋ። ይህንንስ ማን ገደለው? ናረመር ገዳዩ እሱ ነው። ሚስጥሩን እንዳያወጣበት ብሎ ነው።
ሰውየው ግን ሚስጥሩን አውጥቶ ነው የሞተው። ሚስጥሩን አውጥቷል፣ ፍትህን አስፍኗል። ሰኑት፣ ከእንግዲህ በጦር ውስጥ ያንተን አገልግሎት አልፈልግም። ከስልጣን ወርደሃል። ቤትህ ተቀመጥ። ከአጎትህ ናፌና ከንግሥቲቱ በቀር ማንንም እንድታገኝ አይፈቀድልህም። ከጦርነት እስክመለስ ድረስ የተጣለብህን ማዕቀብ ከመጣስ ተቆጠብ። ሙሳ የአይኔ ማረፊያ ያሳለፍኳቸውን ውሳኔዎች ተመልከታቸው። መስተካከል ያለበት ነገር ካለ አስተካክለው። ስትጨርስ ደግሞ ጸሐፊዎቹ እንዲጽፉት አድርገህ ወደኔ አምጣው። ማህተም ይደረግበትና በንጉሳዊ ውሳኔዎች ውስጥ ይካተታል። እናትህን አስጠራልኝ። ሙሳ በእናትህ እንዴት እንደምቀና ታውቃለህ? እሷን በተመለከተ አንዳች ነገር አጓድለህ ቢሆን ኖሮ እበሳጭብህ ነበር። ሙሳ እሷ ወላጅ እናትህ ናት። አቅፋና አጥብታ ያሳደገችህ እናትህ ናት። አላህ ግን አንተን ከሷ ጋር እንድጋራ ወሰነልኝ። እናም እኔ ከባህር ያወጣችህ እናት ሆንኩ። ያሳደግኩህ ከሐማንና ከፊርዓውን ተንኮል የጠበቅኩህ እናትህ ነኝ። የፊርዓውን የበኩር ልጅ በሚያድግበት ማዕረግና እንክብካቤ ያሳደግኩህ ነኝ። ሁሉም ልጅ ለእናቱ በጎ የመስራት ግዴታ አለበት። ለአንድ እናት ብቻ። አንተ ግን መልካም መስራት ያለብህ ለሁለቱም እናቶችህ ነው። ይህን ግዴታ እጥፍ ያደረገብህ አላህ ነው። አላህ ያግዛል። በል ሂድ ልጄ፣ በአላህ ጥበቃ ተንቀሳቀስ። እመቤቴ ኡቡሁር እኔና አንቺ ዛሬ በግልጽ የምንነጋገርበት ቀን ነው። በገንዘቤ ገዛሁሽ፣ የራሴ ያደረኩሽ፣ ሚስጥሬንም አካፈልኩሽ፣ የሴት አገልጋዮችም ኃላፊ ያደረኩሽ። በጣም የሚያሳዝነው የተሰጠሽን አደራ በላሽ፣ ውለታን አበላሽሽ። ሚስጥሬን ለአማንና ለአል ተናገርሽ። ለኔ ታማኝ ሆነሽ ተጨማሪ ገንዘብ ብትጠይቂኝ ኖሮ እጥፍ ድርብ አድርጌ ሰጥሽ ነበር። የሰራሽው ለበካድ እንዳትሞክሪ። ሁሉንም በተጨባጭ መረጃ አረጋግጫለሁ። በራስሽ እጅ ጽሑፍ የተጻፈና ለሃማን የተሰጠው መረጃ ዞሮ እጄ ገብቷል። ሃማን ያለሽን ኃላፊነት ተጠቅሞ ወሬ አቀባዩ አደረገሽ። ከዚህ እየቃረምሽ የምታወጪው ሚስጥር ለሰው ሁሉ ተዳረሰ። ከሃዲ ከከሃዲ ተቀባበለው።
ለመሆኑ እናንተ በምትከተሉት የፊርዓውን ሃይማኖት አንድ ክህደት የፈጸመ ሰው ምን እርምጃ እንደሚወሰድበት ታውቂያለሽ? ይገደላል። ሰንሁት ልትገድለኝ ትፈልግ ነበር። የአላህ ተአምር ነው ያተረፈኝ። አንተ ባትመጣ ኖሮ ገድላኝ ነበር። እቺ ከሃዲ ለአንቺ በመዘዘችው ሳንጃ መገደል አለባት። ተዋት። ለመቼውም ቢሆን እንዳያት አልፈልግም። አይኗን ማየት አልፈልግም። ከዚህ አስወጧትና በሐራም ያገኘችውን ገንዘብ እየበላሽ ትኖር። ምን ማለትሽ ነው እህቴ? እኔ ባልደርስ ኖሮ እኮ ገላሽ ነበር። ይቺ እኮ የተጣለባትን እምነት የበላች የግድያ ሙከራ ያደረገች ሴት ናት። መሞት አለባት። ተው፣ ስትገደል ማየት አልፈልግም። ይህንን ለእኔ ተይው። ሰንሁት ተዋት። ባለመብቷ እኔ ነኝ። በወንጀሏ የምትጠየቅ እኔ ነኝ። መግደሉም ሆነ መማሩ በእኔ ነው የሚያምር። አላህ ዘንድ የሚመረመረው የራሴ ወንጀል ይበቃኛል። የእሷን ወንጀል አልሸከምም። ይቺን ተስፋ የቆረጠች ሴት ተዋት። አላህ ይቅር እንዲለኝ ይፈልጋለሁ። ልቀቃት። ለአላህ ብዬ በነፃ ልቀቂያታለሁ። ደሞዝ ልጨምርላት ነበር የማስበው። እሷ ግን የሃማንና የጭፍሮቹ አጋር በመሆን በተቃራኒው መስመር ላይ ተገኘች። ሰንሁት፣ ይልቅ አሁን እሱን ተወውና ስለሚጠቅመን ጉዳይ እንነጋገር። እንደምታውቀው ፊርዓውን በማይኖርበት ጊዜ እሱን ተክቶ የመስራት ስልጣን አለኝ። ሰምተህ ከሆነ ፊርዓውን ጦርነት በወጣበት ወቅት አልሞቷል። እናም በሱ ምትክ አጎቴ ናፊዕን የመንግስት ኃላፊ አድርጌ ሹሜዋለሁ። ምናልባት ሱዩር ነግሮህ ይሆናል። በበርካታ የሃማን ሰዎች ላይም ተመሳሳይ ሹምሽር አድርጌያለሁ። ግቢ እንጂ ግቢ። የሙሳ እናት ይቺ ሴት ያ ከባህር የተገኘ ህፃን ሊያጠቡ የጠሩትን ሴቶች ሁሉ እምቢ ብሎ በመጨረሻ መታ ያጠባቸው ሴት አይደለችም? እስካሁን ታስታውሳታለህ? አሁን እኮ 20 ዓመት ሆኖታል። ጊዜ ሯጭ ነው። ታዲያ አሁን እንዴት ነው ወጣቱ? አሁንማ አዋቂ ሰው ሆኗል። አላህ ጥበብና ዕውቀትን ሰጥቶታል። የአይኔ ማረፊያ ነው። የሙሳ እናት ሰንሁት ወንድሜ ነው። አይዞሽ፣ አንቺ በጣም ታስፈልጊኛለሽ። የሙሳ እናት ኡብሁር ከስራ ተሰናብታለች። ስለዚህ በሷ ቦታ የሴት አገልጋዮች ኃላፊ እንድትሆኝ ይፈልጋለሁ። እመቤቴ፣
ላንቺ ያለኝ ፍቅርና አክብሮት መግለጽ ከምችለው በላይ ነው። ላንቺ ስል ራሴ መስዋዕት ባደርግ አንድም ቅር አይለኝ። ግን እንደምታይኝ ደካማ ባልቴት ሆኛለሁ። የጠበቅሽውን ያህል ላስደስትሽ እችላለሁ። ለኔ የምትሰጪው አገልግሎት ለመርየም ከምታደርጊው እንክብካቤ የተለየ አይደለም። አንቺ የግድ ከጎኔ እንድትሆኚ ይፈልጋለሁ። ምንም እንኳ በእድሜ የገፋሽ ብትሆኝና ብትደክሚም ታስፈልጊኛለሽ። አንቺ በጣም ደግ ሴት ነሽ። አገልጋዩ ከውጭ የሆነ ሰው አይቷል። እስኪ ሂድና ተመልከት። ምንድነው ነገሩ? ውቡሆርንም አባረረቻት። በሷ ምትክ የተሾመችው ሴት እስከ መች ነው የምትሰራው? ግብፃዊ እንዳልሆነች እርግጠኛ ነኝ። የኢብራንይ ደም ነው ያላት። አገልጋዮቿን በጠቅላላ በተረገሙና በረከሱ ሰዎች ቀየረቻቸው። የሃሙን ራእይ ጠባቂ ምን አገኘ? ምንኛ የኢብራንዮች መኩሪያ ሆንሽ በይ። ይህቺ ሴት የእናንተ ወገን አይደለችም። እሷ ከላዊ፣ እኔ ይሁዲ። ምን ማለት ነው? ቅድመ አያቷ ላዊ ቢን ያዕቆብ ነው። የኔ ቅድመ አያት ደግሞ ይሁዳ ቢን ያዕቆብ ነው። እና አንተ ይሁዲ? ግብፅ ውስጥ ለበርካታ ዓመታት በመኖራችን ይሁዳውያን ነን እንላለን። ስሚ፣ እመቤትሽን ማግኘት እንፈልጋለን። እኔ ቀዳማዊ ሚኒስትር ሃማን እባላለሁ። የሃሙን ራእይ ጠባቂ ነኝ። እሱ ደግሞ የሚስጥራዊ ጉዳዮች ኃላፊ የሆነው ቃሩን ቢን ሐሙላ ነው። እስኪ እባክህ አካፍለኝ። አይሆንም፣ ሄደልኝ ከዚህ። ይሄ ለእኔና ለልጄ የተሰጠ ምግብ ነው። እንካ ብላ ልጄ። የሃማን ወዳጅ በሆነው በሃሙን ስም ከሁሉ አስቀድሜ የአምላካችንን ፊርዓውን ሰላምታ ላቀርብልሽ እወዳለሁ።
በመቀጠል በአምላካችን ፈቃድ አሸናፊ የሆነውን ይህንን ወጣት ላስተዋውቅሽ እፈልጋለሁ። ቃሩን ቢን ሐሙላ ይባላል። ታላቁ ጌታችን የሚስጥር ጉዳዮች ኃላፊ አድርጎ የሾመው መሆኑን አሳውቅሻለሁ። ሌላው የተከበርሽው እመቤቴ ንጉሳዊ ማህተም ያረፈበትና ወደ እኔ እንዲላክ የተደረገውን ጽሑፍ በተመለከተ እንዳልተቀበልኩት በሐሙን ስም መንገር ይኖርብኛል። ምክንያቱም መለኮታዊው ንጉሥ ከዘመቻ እስኪመለስ ድረስ ተክቸው እንድሠራ እኔን የወከለኝ በመሆኑ ነው። ይህ እኮ በንጉሳዊ ደንብና አሰራር መሰረት ሕግን እንደመተላለፍ የሚቆጠር ተግባር ነው። በዚያ ሕግ መሰረት ንጉሱን ተክቼ መስራት ያለብኝ እኔ ነኝ። እመቤቴ ይህን ክርክር እንኳ ብንተው ይሻላል። የአምላካችን የፊርዓውንን ውሳኔ ከሁሉም ሥርዓትና ደንብ በላይ መሆኑን ማመንና መቀበል አለብን። በዚህም መሰረት የተላለፉትን ውሳኔዎች በሙሉ የመሻር መብት አለኝ። በተለይ ደግሞ አምላካችን ፊርዓውንን ለመሸኘት ወደ ምስራቅ ሲና በረሃ በሄድኩበት ወቅት የተወሰኑትን ውሳኔዎች በሙሉ እሽራቸዋለሁ። የመንግስት ኃላፊ አድርጌ የሾምኩት አጎቴ ናፊዕን ነው። የለም ናፊዕን መሾሚስ ሳይሆን ዋናው አሳሳቢው ነገር ኦቦሆርን አባረሽ ይችን ኢብራዊት ሴት መተካትሽ ነው። በቅድሚያ መሻር ያለበት ውሳኔ ይህ ነው። በሹሞችም በአገልጋዮችም ጉዳይ ጣልቃ ልትገባ ትፈልጋለህ? አገልጋይም ይሁን ምን አንተ ያመጣህልኝን ብቻ እንድቀበል ነው የምትፈልገው? ለመሆኑ ኦቦሆር የመንግስት ሹም ናት እንዴ? በገንዘቤ የገዛኋት እኔ ነኝ። የገዛት ቢፈልግ ይሸጣታል፣ ቢፈልግ ይለውጣታል፣ ቢሻው ይገድላታል። እመቤቴ ፊርዓውን ያለ ገደብ የሰጠኝን ኃላፊነትና ስልጣን እንዲሁም የረዳቴንም ስልጣን ልታነቢው ትቻለሽ። ቃሩን የፊርዓውን ታላቅነት እንዴት ይገርማል! በል ቤተሰቦቹን ለሌላ አሳልፎ የሚሰጥ፣ በሌላ ሰው እንዲፈረድባቸው ስልጣንን የሚቀባ እንዴት ያለ የተከበረ ነው! በሚስቱ ጉዳይ እንኳን ሌሎች ጣልቃ እንዲገቡ የሚገፋፋ ታላቅ ሰው። ቆይ እናንተ እነማን ናችሁ? የተረገማችሁ ጠንቋዮች! አንተ እንደ ውሻ በየስርቻው የምትኖር አልነበርክ? ይህሳ በእስራኤሎች መንደር የሚኖር እንደ አባቱ ሰይጣን የተጠናወተው ጠማማ አይደለም? ወየውለት ፊርዓውን! ስንቶቹን ወንዶች እየገደለ ሴቶቻቸውን ለራሱ ሲያደርግ የኖረ ፊርዓውን ወየውለት! እሱ በሐራም የተገኘ ገንዘብን ፈቅዶ የተቀበለ ወራዳ፣ በእልፎች ላይ መከራና ስቃይን ያደረሰ አረመኔ! እናንተም ሆነ ጌታችሁ አላህ ይጥረጋችሁ። ያ አላህ በጀነት እንድትመነዳኝ ከፊርዓውንና ከሐማን ክፉ ሥራ ነፃ እንድታወጣኝ እለምንሃለሁ። ሰንሁት ድረሱልኝ እህቴ! ያ አላህ
ቤቴን በጀነት አድርገው ከፊርዓውንና ከስራው ነፃ አውጣኝ። እመቤቴ ሁላችን የአላህ ነን፣ ወደሱም ተመላሾች ነን። አላህ ልመናዋን ተቀብሏታል። ከፊርዓውንና ከክፉ ስራው ነፃ አውጥቷታል። ጉልበትህን በእሷ ላይ በማሳየት እርካታን ሳታገኝ በፊት ሞት ቀድሞ ወሰደብህ። ትልቁ ባለ ጉልበት ሞት ነጠቃት። ሙሳም መጣ፣ አዳራሹን በዓይኑ ቃኘው። ምን እንደተከሰተም ተገነዘበ። የቤተ መንግስቱ ብርሃን ጠፍቶ በጨለማ መተካቱን ተረዳ። በቤተ መንግስቱ ውስጥ የነበረው በረከት ተቋርጧል። ንግስቲቱ ከዚህ ዓለም በሞት ተለይታለች። አሳዳጊ እናቱ አዛኝና ቸር የነበረችዋ ቃሏን አክባሪ አሳዳጊ እናቱ ሙስሊም እንደሆነች አለፈች። ሙሳ በአሳዳጊ እናቱ ሞት ከባድ ሐዘን ተሰማው። ሐዘኑንም መቋቋም አቃተው። ጉልበቶቹን ድርቅ ያዛቸው። እናም ራሱን ሳተ። በፊቱ ተደፍቶ የመጨረሻ ስንብቱን ተሰናበታት። ሙሳ ልጄ ይብቃ፣ ተነስ። በአካል ብትለየንም በመንፈስ ሁሌም አብራን ትሆናለች። ዱዓ አድርግላት ልጄ። ባስታወስካት ቁጥር አላህን ለምንላት። ከልጅነት ጀምሮ የተንከባከበች ናት። ልጄ ከእንግዲህ በኋላ በዚህ ቤተ መንግስት ውስጥ ቦታ አይኖረንም። ከዚህ በኋላ በወንድምህ ሃሩን ቤት ውስጥ ከኔ ጋር ትኖራለህ። ሙሳ አላህ ያስተማረህን ለኛም አስተምረን። ነፍስ ካወቅና ትልቅ ከሆንክ በኋላ አግኝተንህ አናውቅም። አላህ ጥበብንና ዕውቀትን ከሁሉ መርጦ ላንተ ሰጥቷል። እኛ ህዝቦችህ ነን። ሙሳ እንዲህ ይላቸዋል፣ ህዝብ ያለ መሪ ህዝብ ሊባል አይችልም። የሸሪዓን ህግ ያላወቀ መሪ ደግሞ መሪ ሊሆን አይችልም። እኛ አሁን የመልእክተኞችን መንገድ የተከተልን ግለሰቦች ነን። ዩሱፍ ከሞተ 300 ዓመታት አልፈዋል። ከአያቶቻችሁና ከአባቶቻችሁ አንዳንዶቹ የኢብራሂምን፣ የኢስማኤልን፣ የኢስሐቅን፣ የያዕቆብንና የአስባጥን መጻሕፍት ከተራ ንግግር ጋር ቀላቀሉት። እናም እውነታዎች ከባጢል ጋር ተሰባጥረዋል። ታዲያ
ያለ ምንም ሃይማኖት ብንቀመጥ አላህ አይቀጣንም? ወይም በአካባቢያችን ያሉ ሰዎች ሲገዙት ያየነውን ብንገዛ ችግር የለውም ማለት ነው? የሙሳም ምላሽ አዳምጡ። አላህ ዘንድ ሃይማኖት ማለት ኢስላም ነው። ከኢስላም ውጭ የሆነን ሃይማኖት የመረጠ ተቀባይነትን አያገኝም። እሱ የቂያማ ቀን ከከሳሪዎች ነው። ኢስላም የሰው ሁሉ ተፈጥሯዊ ሃይማኖት ነው። አላህ አደምን፣ ኢድሪስን፣ ኑህን እና ኢብራሂምን ኢስላምን ያስተምሩ ዘንድ ልኳቸዋል። እስከ ቂያማ ድረስ የሚላኩት ነቢያት ሁሉ ኢስላምን እንዲያስተምሩ ነው የሚላኩት። የኛ ትውልድ የኢስላም መሰረት የተዛባበት ትውልድ ነው። ሃይማኖታዊ ስርዓቱም ተበላሽቷል። ለምሳሌ ነብዩላህ ኢብራሂም ጸሎቱን ያደርስ የነበረው አላህ ባስተማረው መንገድ ነበር። ነብዩላህ ኢብራሂምም ለተከታዮቹ አስተምሯቸዋል። ነገር ግን ይህ የጸሎት ስርዓት በእኛ ዘመን ተበላሽቷል። ከአንዳንድ ሽማግሌዎች እንደሰማነው ከሆነ ነብዩላህ ኢብራሂም ጸሎት በሚያደርጉበት ጊዜ ከነብዩላህ እስማኤል ጋር በመሆን በረሃ ላይ ወደ ገነቡት ቤት ካዕባ ይዞሩ ነበር። ከጊዜ በኋላ ወደዚያ ቦታ የሚያደርሱት መንገዶች ጠፍተዋል፣ መሰረቶቹም ፈርሰዋል፣ ምልክቶቹም የሉም ተባልን። ስለዚህ አሁን እኛ አቅጣጫችንን አናውቅም። ሙሳ እንዲህ ይላቸዋል፣ ይህ የአላህ ቤት ካዕባ አሁንም ድረስ አለ። የፊራውን ባለቤት የነበረችው የሙሳ ሳዳጊ እናት አላህ ይዘንላትና በሕይወት በነበረችበት ጊዜ ለተከበረው ካዕባ ልብስ አሰፍታ አልብሳለች። ልብሱንም የወሰዱላት ሙስሊም መሆናቸውን ደብቀው ይኖሩ የነበሩ ወንድሟና ያጎቷ ልጅ ናቸው። እዚያ ሲደርሱ ካዕባ በአላህ ኃይል ተጠብቆ ምንም ሳያገኘው በጥሩ ሁኔታ ላይ እንዳለ አይተውታል። ደጋጌ እስማኤል ልጆችም ሲንከባከቡት አግኝተዋቸዋል። አንዳንደኛ ሰዎች ወደ ካዕባ በመሄድ ሀጅ የማድረግ ግዴታ የተጣለው በኢስማኤል ዝርያዎችና ተከታዮች ላይ ነው እንጂ በኢብራሂም ሰዎች ላይ ግዴታ አልተደረገም ይላሉ። አንተስ ምን ትላለህ ሙሳ? ሙሳ እንዲህ ይላል፣ ወደዚያ ቤት በመሄድ ሀጅ ማድረግ ያለባቸው አቅማቸው የቻሉ ሁሉ እንደሆኑ አላህ ነግሮናል። በአላህና በመጨረሻው ቀን የሚያምኑ የአደም ዘሮች ሁሉ አቅማቸው እስከቻለ ድረስ ወደዚያ በመሄድ ሀጅ የማድረግ ግዴታ አለባቸው። ሙሳ እውነት ተናገረ። የእስራኤላውያንን የአያት ስም የተመለከትን እንደሆነ ሀጂ የሚል መጠሪያ ከስማቸው በፊት እናገኛለን። ይህንን አላስተዋላችሁ? ከአስባት ሰዎች ሀጂ ቢን ጃድ ቢን ያዕቁብ የሚባል ሰው አታስታውሱ? ሀጂ የሚለው ሀጅ ከሚለው የመጣ ነው። ታዲያ አያቶቻችሁ ሀጅን ስለሚያውቁትና ስለሰሩበት ነው እንጂ እንዲሁ ዝም ብለው ሀጂ የሚል ስም ያወጡ ነበር? ሙሳ እንዲህ ይላቸዋል፣ መንገዱ ሲቋረጥባቸው የበታች ሆነውና ተዋርደው የፊርዓውን አገልጋይ በሆኑ ጊዜ ሁሉም ነገር ቀረ እንጂ ሀጅ ያደርጉ ነበር። ፊርዓውን ከግብፅ መውጣትን ክልክል ሳያደርግባቸው በፊት ሀጅ የማድረግ ግዴታቸውን ይወጡ ነበር። ሰላትን በአግባቡ እንዳንሰግድ ህግጋቱ እንዲጠፋብን ተደረገ። ሀጅ እንዳናደርግ ደግሞ መንገዱ ተዘጋብን። ዘካ እንዳንሰጥ የፊርዓውን ባሪያዎች ሆነን ገንዘብ ሊኖረን አልቻለም። ታዲያ ከእስልምና ህግጋቶች ምን ቀረ? ሙሳ እንዲህ ይላቸዋል፣ ዘካን ለመስጠት አቅም ብታጡ ሀጅ እንዳታደርጉ መንገዱን ቢዘጉባችሁም ከእስልምና ህግጋት ውስጥ ዋናው የደም ስሩ አለላችሁ፣ እሱን ፈጽሙ። ለአላህ ቢጤም ሆነ ጓደኛ ሳታበጁ አንድ አድርጋችሁ ተገዙት። በመጨረሻው ቀን እመኑ። በያላችሁበት ሰላትን ስገዱ። ጾምንስ? ሙሳ እንዲህ ይላቸዋል፣ ጾም ልብን ያጠነክራል። የቻላችሁትን ያህል ጹሙ።
በአላህና በልብ መካከል አንድም ግርዶሽ የለም። ሙሳ እነዚህ የወንድም ሃሩን ልጆች ናቸው። የሃሩን ልጆች ሙሳ እንኳን ደህና መጣችሁ እያላችሁ ነው። በመካከላችን እንድትቀመጡ ምልክት እየሰጣችሁ ነው። ልጄ ሙሳ ሃሩን እኮ አንተን ከ2 ዓመት በላይ አይበልጥህም። በአላህ ፍቃድ እነዚህን ልጆች አፍርቷል። እነሱም እየደረሱለት ነው። አንተ ግን እስካሁን አላገባህም። ሙሳ እንዲህ ይላል፣ እናቴ ሆይ ከኛ ሰዎች መካከል የማጫትን ሴት አንቺ ምረጪልኝ። ኢብራዊት ያልሆነችዋን ከኛ ዘርብ መርጥልህ ታገባለህ? ሙሳ እንዲህ ይላል፣ እናቴ ሆይ እኔ የምፈልገው ሙስሊም መሆኗን ብቻ ነው። ኡንን ብታገባት ምን ይመስልሃል? የአክስቴ የሃቢ ልጅ ናት። ሙሳ እንዲህ ይላል፣ ሙስሊም ናት ወይ? አዎ፣ ሺፍራን ታውቃት የለም እንዴ? የሃቢ እናት እኮ አክስቷ ናት። ቤተሰቡን ወደ ኢስላም ያመጣችው እሷ ናት። ብዙ የዕብራውያን ሴቶች እያሉ ለምን እነሱን ትተሽ አባቶቻቸው ግብፃዊ የሆኑትን ሴቶች ልታጋቢው ፈለግሽ አክስቴ? ሃቢ ካንተ ሰዎች አይደለም እንዴ ሙሳ? ሙሳ እንዲህ ይላል፣ ከአላህ በቀር በእውነት የሚገዙት አምላክ የለም ብሎ የመሰከረ ሁሉ የኔ ሰው ነው፣ ዘሩ የማይታወቅ ቢሆንም እንኳ። ይህንን ያልመሰከረ ሰው ደግሞ ዘሩ ከኢብራሂም ቢሆን እንኳ ጠላቴ ነው። ታዲያ ለምን ወደ መንፍ ሄደ ከሃቢ ጋር አትገናኝም? ኡንንም ታያታለ፣ እናቷን ጠይቀ ታጫታለ። ልጄ ይህማ ድሮ ቀረ። ፊራውን አመፀኞችን እቀጣለሁ ብሎ ከቦታ ቦታ ሲዘዋወር ነው የቆየው። ከሰሞኑ ደግሞ ድል ቀንቶ ሲመለስ ድግስ ነው የጠበቀው። ስለዚህ ጉዳይ የሚያስቡም አይመስለኝም።